ማሳዘን ነው። በሰንበቱ በሰኞ በውዱ ለምኛለሁ። ግን እናንተ ቤታዬ ለምን ጊፍት ጋራጅ ባዶን ይቀራል? ያቅማችንን እንሙላለን ብላችሁ መሙላት ከቻላችሁ ሙሉልኝ፣ ካልቻላችሁ ግን አላጨናንቃችሁ። ምንም ችግር የለውም ጋይስ፣ ምንም ችግር የለውም። ምንም ውዴ አሁን የሰጠሽኝ 14 ይቀርሻል። ግን እንዲሁ ልንገርሽ ብዬ ነው። ኔቨርኛ ነሽ። ምን ግን ፕሮፋይልሽ ቀጭን ሆነ። የሰው ስም መጽሐፍ ሲወድ ወይ የቲክቶክ ነዋሪ ወይ በስማ ቤናዬ ወይ ቤና አራጋቢው እንዴት ነህ ቤና? እኔ ቤት እንትን ትበል ትፈርም ወደኛ ታራግብ። ምን አነሳሳሽ ለማቆም? መለመኑን ነው? ዌል ቴንክ ዩ። ጥሩ ጥያቄ ነው የጠየቅሽኝ። ልቤ ውስጥ ያለውን ነገር ነው የጠየቅሽኝ። መለመን ያቆመ የለምነው ታውቂያለሽ? ብዙ ሰዎች ይተቹኛል። አሜሪካን ሁና ትለምናለች ይችላሉ። አይዶን ነው አሜሪካን ከዛፍ ላይ እንደዚህ ገንዘብ ምዥት ብሎ ይምጣ ይሁን አላውቅም። ውዴ አላውቅም። የትኛው አሜሪካ እንዳሉ አላውቅም። የተለያየ አሜሪካ እንዳለን። ሁለተኛ ነገር ደግሞ አምላይክ ውድ ያሰብኩትኝ እኔ ኢትዮጵያዊ ነኝ፣ ኩሩ ነኝ አልኩ። ልመና በእኔ ይበቃል ያልኩት። በቃ እጅ አለኝ አልኩ። እጄን አየሁት፣ የሚያምር እጆች አለኝ። እግሬን አየሁት፣ እግሬ ያምራል። መራመድ እችላለሁ። አልተቀየረም። ቀጮ ኤቱ ስለገባዊ ነው። ጊፍት ጋላሪ 20 የሆነ ሰሞኑን ስላልተጫወትኩኝ አውርዶ 20 ያደረገብኝ እንጂ ኤዋን ኮንኩኝ 23 ነው የምሆነው። እሺ ውዶቼ፣ ለዛ ነው እንደዚህ ያደረገኝ። ተረዳችሁኝ? አሁን ከኤ ወጥቻለሁኝ። ለዛ ነው ከእንትናችሁ ኦኬ። ኤርሚ ላክ እያለች ነው። እሺ 30 ኮፍያ ዋት እናንተ ተቀያይሯል። ዋታው ቀይረውታል። በኢየሱስ ክርስቶስ አሁን አይደል እንደማየው ጊፍት ጋራችንን አይታችሁታል? ቃጮ እኔ እኮ ከየቤት ያው ስለተባረርኩ አይገባም። ኧረ አሜሪካኖች ኤዋን የኔ እኮ ከዋን ለካ ምን ሆኖ እንደሆነ ታውቃላችሁ? አንድ ቤቢ ላይ 7 ነው የሚጠይቀው። እኔ አሁን እንዴት ነው ህይወት የምንገፋው? በዚህ አለምንም ብዬ ነበር። እለምናለሁ ጋይስ፣ እለምናለሁ። ለዛውም አንጥፌ ነጭ አንሶላ አንጥፌ። እግዚኦ ሰሃሊ ነለ ቅድስት ደህና ናቸው። እንዴ አላየሁትም እኮ ጋይስ፣ አላየሁትም። እመቤቴና ወይኔ ቤታዬ፣ በዚህ ነው እኮ ሆዴን ማወቅ የምትችሉትኝ። 3 አንበሳ፣ 3 ዩኒቨርስ፣ 3 ዙስ። እንዴ ጋይስ አይኔ ነው ወይንስ እናንተ ቆየታያችሁ ነው? 3 ዩኒቨርስ። እንዴ ቤቢላን 7 ጀቱ 7 አይታችሁታል ጋይስ? ወይኔ ራሴን አመመኝ። አሁን ማርያምን አመመኝ። አይታችሁታል ጋይስ? እና እስካሁን ለምን አልነገራችሁኝም? ወይኔ ጌታ ወይ ኧረ ልጅ አሁንስ እኔስ ምርር አለኝ። ኧረ እንዲህ አሁንስ መረረኝ። እግዚአብሔር መረረኝ። እኔ አሁንስ መረረኝ። የዛኛው ሲገር መረረኝ። እንዲ አሁንስ መረረኝ። እኔ ትቻለሁ ቤታ ምን ዛሬ ለምን ነው በየስም ተርተሻለኝ? ኦ ማይ ጋድ ወጣት ነሽ ቤታ፣ ይቅርታ ስራ ኤርሚ ምናምን አሁንም አላችሁ አያናችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ትናንትና እንደተውኳችሁ ነው። ይቅርታ ነው ያቁም። አንቺ ጉልበታለሽ ቤታ፣ ወደ ልምታኪ ልጅ እንዴት ነው ቁጭ ብለሽ ተርባ እኔ እንደዚህ አንድ አበባ እስኪ ኤርሚዬ፣ አንተ ሊው ኤርሚዬ ጊፍት ጋላሪያችን ሰውዬ እድል ስጠኝ። ጊፍት ጋላሪ ነው ተለውጦ አየሁት እኮ እኒና ታዲያ 7 ቀን አነጥፋለሁ። እስካሁን ስትቦጭ በፊት አንበሳ ምናምን ያወርዱልሽ ነበር ወሬ እያወራሽ። ስማኝ ጠሉኝ ከፉኝ፣ አንቅረው ተፉኝ። ኤርሚዬ ምን ይሻላል? ኤርሚ ግን እግዚአብሔርን አሜሪካ ትክክላል። እኔ ቀይረዋለሁ እንትኔን እግዚአብሔርን ጋይስ። እንዴ አንድ አንበሳ 3 ዩኒቨርስ 3 ዙስ ላይ ሁሉንም ጨምረው ነው ያስቀመጡት። በጣም ነው የሚያስጠላው። ማርያምን ግላባለሽ አንዱ ራሱ አልተሰጠሽም። አሁን ነው የገባሁት። አሁንም ብትገቢ በፊት ስታወሪ ይሰጡሽ ነበር እና አንቅረው ተፉኝ። አንቺ ቱ ነው ያሉሽ።
ወይ ቤታዬ ተጣላሽ? በቃ ተጣላው በማርያም ምን ላድርግ? እያደረገነነች ብለሽ እንዳልጨፈርሽ ወይኔ ግን ሰዓቱ አሁን ይመስልሽ ነበር ቤታዬ? እኔማ አንዴ እኮ ታውቁልኛል። ቁርጤ እኮ ጭራሽ መናገር እኮ ነው የቀራቸው። እናንተ እኔ እና እሱ ስለምንሳፈጥ ነው። እሺ የምር እንዳታረጉት። አንዳንዴ እኮ ሰው ሲሪየስ ያደረገዋል። እዚህ ኮመንት ላይ የምትርስ ብሎ ነው ያለው እና ያስቃል። ሁሌ ነው እኮ የሚለው እኔ የምለቅፈው የለ ሁሌ ነው የሚለው። ጃኒ እንዳታጣየን አንተ። እውነትህን ነው እንደ ኮስተር ብላ የተናገርከው? የእውነቴን ነው። የእውነቴን ነው። እናቴ ጋይዝ እንግዲህ አሁን ከሰኞ ጀምሮ እስከ አርብ ድረስ ባነጥፍ ጠዋትና ማታ ቅር እንዳይላችሁ። ጊፍት ጋላሪያችን ድሮ 1 አንበሳ የሚሰጠው 3 አንበሳ 3 ዩኒቨርስ ሁሉም ነገር 7 ቤቢ ላይሆን 7 ጀት ነው። በጣም ትልልቅ ስለሆነ ከሰኞ እስከ እሑድ ውዶቼ በደረቴ ተኝቼ ባነጥፍ ቅር እንዳይላችሁ ማሳሰቢያ ሰጥቻለሁ። አመሰግናለሁ። እነማንን ነው እዚህ የሚጽፈዋለሁ? አንቅረው ተፏ አሁንማ እንደ ልብ ነው የምትላቸው። በቃ እንኩ ብሉም እንካ ብሉም እያልክ ነው። ሁብላ መባባል ጀመር። አልታውኩም ውዶቼ። ቅድም ሰይጣን አሳስቶኝ ልመና ትቻለሁ ብያለሁ። ግን እኔ እናንተ ልብ ለማየት ነው። እንዴት ነው ግን እናንተ ግን አልተቀበላችሁትም። ቤታዬ ለምኝን ያላችሁ ማህበረሰቡ ከባድ ነው። ለምኛ ላይ ሰውዬ 6 ቤቢ ላይ ሆን አለብክ። እኔ ጋር ስንት አለብህ? አንድ ላይ እኔ ጋር ስንት አለብህ? ማን አሸናፊ? ምንም የለበት ማንቺ አንቺ እኮ ነው 2 ቤቢ ላይ ሆን ፂም ያለው ሰው ጋር ነው ብሎ ካርግ ያለው ማይ ፍሬንድ ተጫውታችሁ 4 አለብህ። አንድ ወንድ ልጅ እኮ ነው አንተ። ከዛሬ ጋር 4 ምን ረመትዩ ጋይስ ጨዋታ ነው። ተረጋጉ። ማሱ ላይ ስለምንሳፈጥ ነው ጋይስ። በማርያም ተረጋጉ። 4 አለብህ ወይ? ኧረ በእናትሽ ወይኔ ደግሞ እንዳይነሱብኝ ቤተሰቦችሽ። ቤታዬ በእናትሽ ወይኔ ጉዴ አረጋጊያቸው በእናትሽ። ወይኔ ጉዴ ተነሱብኝ። እንዴት እንደሚያደርገው ሄደች። ከተነሱብኝ እኮ በቃ ጋይስ የላችሁ ስትከስሩ መጨረሻችሁ አሉባልተኛ ሆናችሁ ነው የምቀሩ። ድሮ ጃኒ እንደዚህ ነበር። ኤርሚ ቀጥታ ወደ ጌም ነው ይልና እንደ አሁን የለ በቃ አሉባልተኛ ሆነ። በቃ ጸበልተኛ ሆነ። ስለማርያም እንጫወት በእግዚአብሔር። ይኸው ኤርሚ ጋር እንዴት እንጫወት? አሉባልተኛ ሆነ እኮ ኤርሚ። አንድ ሰው አዳርጉ። እኔ ጊፍት ጋላሪ ማስሞላት አለብን እኮ ረስታችሁት ነው ጃኒ። የእናንተ የአንቺ እኮ ማለት ነው 10 ደርስሻል። አይናቸውን ጨፍነው በ1 ሰከንድ የሚሞሉት ነው። የኔን ግን አይተሸዋል። በስመ አብ ወወልድ ወመንፈስ ቅዱስ። እንጀምር እሺ። ወይ መድኃኒዓለም አንድ ሰው አስገቡ። ምን እሺ ነው እንደ እኔ እኮ ሰው የለኝም ጋይዝ። የታን ሰው የለም? ያ እንትን አለ፣ ያ ጥቁሩ ልጅ አለ። ናሁን ፎንቲ ናሁን እናንተ ትሻሉኛላችሁ እኮ። ናሁንማ መጥቶ ገዝት ላይ አልተቀበለኝ። 3 አለበት እኮ ናሁን። መቼ ነው የምትሰጠኝ? ናሁን 3 እያለበት ነው እንደ እኔን ገዝት ላይ መጥቶ የተቀበለኝ። ኧረ እባክህ አሟል። እንዴት አያም ታዲያ? በሰው ሀብት ሰክረክ እንዴት አትታመም? ሰው ቤት እኮ ነበርክ እኮ ሙሉ ቀኑን የሰው ብርቱካን እየበላ የሰው ምናምን ውስጥ እየዋኘክ የሰው መኪና ውስጥ እየተኛክ እንዴት አትታመም? አያለመደብህና አሁን ቤት መጣክ እዚህ ግርግር ያለመደብህ እንዴት አትታመም? ተመለሳ ወደ ቤቱ። የእውነትን አሞነ ነው በእውነት ራሴን ራሱ ይይዘኛል። እሴ ራስ ምታት ዋጣ ውስጥ ነበረ የምገባው። አሁን ምን ውስጥ ቤቢ ላይ ትጫወታለህ እንዴ? ጤም አድርጎ ሞልቷል ጊፍት ጋላሪውን እሱ። እናቴ ለዛ ነው ራሱን ቢታመም ያምርበታል። እኔ እኮ ገና ስገባ ነው ፊክስ ማድረጋት። ፍራይዴ ድምፅሽ ራሱ እኮ ተቀየረው እንዴት በቃ ድምፅሽ